አንተ አማል እንዴ? በጣም ይቅርታ። ተበተናል። ለቀቀው። እንዴት አባቱ ነው የሚያምረው! ሁሌም በምናቤ ምስል አይነት ወንድ፣ ቁመቱ ረዘም ያለ መልከ መልካም፣ በአጠቃላይ ለምንድን ነው የማላውቀው ስሜት የተሰማኝ? እሱን ካየው ቅጽበት ጀምሮ ሙሉ ሀሳቤ እሱ ሆነ። ያን ቀን ልቤ እንደወሰደው እስካሁን አልመለሰልኝም። ቀናቶች በዚህ መልኩ ሩጫቸውን ቀጠሉ። እኔም ስለሱ ማሰብ ማቆም አልቻልኩም። እንደተለመደው ስለሱ እያሰብኩኝ አረ ካሌብ አስተማሪ መጣ። እሺ መጣ ብሎ እንደምሽ ጅል ካሌብ፣ አንተን ለማግኘት እህትን በቅድሚያ መታወቅ አለብኝ። መቀመጥ እችላለሁ? ትችያለሽ። ለትምህርት ቤቱ አዲስ ነኝ። ጓደኛ ከሌለሽ ጓደኛሽ መሆን እችላለሁ? በደስታ ሜሮን። ካሌብዬ ባስኬትቦል መጫወት እንደሚወድ ከሜሪ ሰምቻለሁ። ለዛም እሱን ለማየት ከሜሪ ተደብቄ ሁሌ እሄዳለሁ። ሳየው በጣም ደስ ይለኛል። ካላየሁት ግን እናቷ እንዳጣሽ ጥጃ ያደርገኛል። ግን አንድ ነገር አውቃለሁ፣ ከካሌብ ጋር የሃይማኖት ልዩነት አለ። ቤተሰቦቼ ደግሞ በሃይማኖት ድርድር አያውቁም። ያም ማለት ካሌብን ማፍቀር እንጂ እኔ ማድረግ አልተፈቀደልኝም። በተከታታይ 3 ቀን ካሌብዬ ትምህርት ቤት ቀረ። እሱን ሳላይ ስቀር 3ቱ ቀን አመት ሆነብኝ። ያለው ምርጫ መጽሐፍ በሚል ሰበብ ሜሪ ቤታቸው እንድትወስደኝ ማድረግ ነው። ነይ ግቢ። ያስሚን፣ አንቺ ያስሚን፣ አይኔ ያረፈብሽ ቢያምር ነው። ኦ ሜሪዬ፣ ቆንጂዬ ጓደኛ አለችሽ? አይ ሜሪዬ፣ በቃ እኔ ልሂድ። ከዚህ በላይ ከቆየሁ ቤት እቆጣለሁ። እንዴ መጽሐፉስ? ወይ ረስቼው ነው። አምጪ። በይል አምጣልሽ። መጣሁ። እሺ ይኸው ጨርሶ ይማርክ። አሜን። ሜሪዬ፣ በጣም አመሰግናለሁ። እሺ ሰላም ዋሉ። ቻው። ሰላም። ወይ ነገ ይዘሽ ነሽ እንደረሽ። ግን እውነትም ቆንጆ ነኝ እኮ። ለማመን ይከብደኛል፣ አፍቃሪ ነኝና ሳስበው ያመኛል። ያስሚንዬ፣ የኔ ቆንጆ እዚህም ታርጊያለሽ? ባስኬትቦል ማየት እወዳለሁ። ለዛ ነው። አንድ አይነት ስሜት አለና። ቤቲ ትባላለች፣ ጓደኛዬ ነች። እና ባስኬትቦል ደግሞ መልመድ ከፈለግሽ እኔ ያስለምድሻለሁ። መቼ? ከፈለግሽ ከትምህርት በኋላ፣ ከፈለግሽ እሺ፣ ደስ እንዳለሽ። ቆይ ምኑቱ? አሁንም ተነፍሳለሁ፣ ትምህርት አልገባኝም፣ ዝም ብዬ እሰማለሁ፣ ደግሞ ደጋግሜ ሰዓቱን አያለው፣ ረፍተደውለው። እንዴ ወዴት ነው? መጣው አንተን በመልመዴ ወዲ ላለለ ወዲያ ያስሚን መንገዴ ተሰምቶ እንደኔ። አቤት። ደህና ነሽ? ደህና ነኝ። እኔ የምልህ ካሌብ፣ ቆንጆና ተጫዋች ፍቅረኛ አለች። ኧረ ቴንክ ዩ። ስቀልድ ነው። ቤቲ ፍቅረኛ ሳትሆን ጓደኛዬ ነች። ያን ቀን እንደኔ ደስተኛ ያለ አልመስልሻለሁ? ምክንያቱም ስለ ቤት ያወቅኩበት ቀን ነበር። ወይ ለምን ከሜሪ ጋር ቤት አላስጠናችሁ? ካልደበረሽ ማለት ነው። ኧረ አይደብራትም። እማዬም እምቢ አትለንም። በጣም ወዳታለች። እሺ ደስ ይለኛል። ካሌብ አላስጠናችሁ ሲለኝ ደስተኛ ሆኜ ነበር እሽቴን የገለጽኩለት። በዚህ መልኩ ማፍቀሬ እንዳይታወቅብኝ የተጠነቀቅኩ ቀናቶች ሩጫቸውን ቀጠሉ። ሰላም ለዚህ ቤት ቴትዬ፣ እንዴት ዋሉ? ሜሪ የለችም? ያለችም። ነይ ካሌብ አለ የኔ ጨዋ። ነይ ግቢ እስኪ። እሺ ቴትዬ። ምን አለ ሃይማኖታችን አንዱ ነው። ፈጣሪ እሱን ለኔ ቢፈቅድልኝ እና ጣፋንታ ይባረከው።
በጣም ይቅርታ እሺ ያስሚንዬ፣ አስቤበት እኮ አይደለም። ችግር የለውም። ምን ትጠብቃለህ? አስጠናኝ እንጂ። እሺ ያስሚንዬ፣ አንቺ እኔን እንደ ወንድምሽ ሊሆን ይችላል የምታይኝ፣ እኔ ግን በቃ አፍቅሬሻለሁ። መልስሽ ምንም ይሁን ምን አፈቅሬሻለሁ። ምን ነው የኔ ልጅ ውጤት ተበላሸብሽ እንዴ? እኔ እናቴ ብትማር ኖሮ ደብዳቤውን በማንበብ ለምን እንደማለቅስ ታውቅ ነበር። ነገር ግን እሷ ሳትማር እኔን እያስተማረችኝ ነው። እኔ ደግሞ ማላገኘውን ሰው አፍቅሬ መንገድ ሊበላሽ። በቃ የኔ ልጅ አይዞሽ፣ የታባቱ ታዩ፣ ቀጣይ ይስተካከላል የኔ ብርቱ ኢንሻአላህ። መጽናኛ ያልኩሽ ብዬ ያስሚን ናፍቀሽ ነው በጧት የመጣሁት። አላስጨንቅሽም፣ ፍቅር የጋራ ስሜት ነው። ስለዚህ ከአንደበትሽ መስማት አያስፈልገኝም። ያስሚን አንቺ ባታፈቅሪኝ ምን ያንቺ ማፍቀሬን እቀጥላለሁ። ክፍል ገብቼ ነው ማያውቃት። እንደምንም ረፍት ደረሰ። ተደብቄ ላይ ወደ ኳስ ሜዳ ሄድኩ። ግን ብቅ እንኳን ሳይል ረፍት አለቀ። ሳሳትን ጠበቅኩት። ግን የሚወደው መረብ ኳስ እንኳን አስጠላኝ። ሁለት ቀን በተደጋጋሚ ሳንገናኝና ከልቤን ሳላደርግ ከዚህ በላይ ግን ሳላው መቆየት አልቻልኩም። ክፍሉ ሄጄ ካጣሁት እንኳን ቤታቸው ለመሄድ